በተለይ ሁለቱም ተሞሎች ያየነው አንደኛው ቆላስይስ ላይ መልእክት 3:16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ የሚለውን ስናይ ያየነው። ምንድነው የእግዚአብሔር ቃል ሙላት ስንል የእግዚአብሔር ቃል በጥልቀት ከመረዳት ባሻገር አስተሳሰባችን፣ ስሜታችን፣ ማንኛውም እንቅስቃሴ ድርጊታችን በቃሉ ቁጥጥር ስር በቃሉ ተጽዕኖ ስር ሲወድቅ ነው ብለናል። ለዚህ እንደ እግዚአብሔር ቃል ማሰብ፣ ለእግዚአብሔር ቃል ስሜቶቻችንን መምራት፣ ለእግዚአብሔር ቃል ማንኛውም ንግግርና እንቅስቃሴዎቻችንን ማድረግ ስንችል ከመረዳት በተጨማሪ ያን ጊዜ ይህ ሰው በእግዚአብሔር ቃል ሙላት ውስጥ አለ እንላለን። ግን ደግሞ ዝም ብለን ባዶ ሆነን የእግዚአብሔር ቃል የምናሰራው እናደርገው የሚሰማን ነገር ከእግዚአብሔር ቃል ያልሆነ ጊዜ ማንም ይሸከመን፣ ማንም ሊያንጠለጥለን፣ ማንም እንደፈለገ ሊገፋ ያንቀሳቀሰን እንደሚችል ተነጋግረን ከዛ ቀጥለን እንግዲህ በኤፌሶን ላይ ምዕራፍ 5:18 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ የሚለውን ስናይ ወይም ደግሞ ምንድን ነው ስንል መንፈስ ቅዱስ ተሞላ ስንል በመንፈስ ቅዱስ ኃይል የመንፈስ ቅዱስን ኃይል ስንለብስ ስንታጠቅ መንፈስ ቅዱስ ሲቆጣጠረን ማለት ነው። መንፈስ ቅዱስ በኃይል እንደሚያስፈልገን በዚህ ስንነጋገር ነበር የቆየነው። እንግዲህ አብረን የቆየን ሰዎች በጥልቀት የእግዚአብሔር ቃል በጥልቀት ስናይ የቆየነው አሁን እሱን ለማስተማር ነው። ስለዚህ ሌሎች ተሞሎዎች አሉ። ሌሎቹ ተሞሎች ደግሞ ሌላ ጊዜ ይቀጥላለሁ። በጥልቀት ምንድን ናቸው እያሉ ተሞሎ የሚባሉ ከመጽሐፍ ቅዱስ ውስጥ ከተለያየ ተሞሎዎችን እግዚአብሔር በውስጡ ያስቀመጠው ሌላ ጊዜ እናያለን። ዛሬ ግን አጠር ባለ ጊዜ ምክንያቱም የጌታ እራት የምንወስድበት ሰዓት ስላለ አጭር ደቂቃ ነው የምናገረው። እንደ ሰበር ይህን በመሀል አስገብቼ ነው የምናገረው እንጂ ያኛውን ትምህርት ማስታወሻ ያዛችሁ ዛሬ እሱን አንናገርም። ተሞሎዎች ጌታ ጊዜ በሰጠኝ ጊዜ ሌላ ደግሞ ሙላት እናገራለሁ። ከነሳ አድርጌ አቀጣጥዬ እነዚህ ነገሮች የሚጨርስበት ጊዜ ተመቻችቶልኝ የሚጨርስ ይሆናል ሌላ ጊዜ። አሁን በቆሮንቶስ ላይ ያለውን ቃል አውጥተን እናነባለን። ከኔ በፊት ያሉትን ግን ያገለገሉት በጣም ጥሩ መንፈስ ስለሆነ ጥሩ አገልግሎት ስለሆነ ሁላችሁም ብትባርኩ ደስ ይለኛል። እስቲ እግዚአብሔር ይባርካችሁ። ደግሞ ሁላችሁ መከሌ አስቀድማችሁ ያገለገላችሁ ልታገለግሉ ሰራ ያላችሁ እግዚአብሔር አብዝቶ ይባርካል። እሺ አንደኛ ቆሮንቶስ ምዕራፍ 1 ላይ አውጥተን እናነባለን። ሳችንን አውጥተን እና አጠር ያለ ጊዜ ፈቀፈቀን ብዬ ለመናገር ሞክራለሁ። እንግዲህ ቀስ ብዬ ስናገር ያው ይገባችኋል። እሺ በመጀመሪያው ማለት ብሎ ትርጉም ላለው አዲሱ ትርጉሙን በአስፈላጊነቱ በመሀል ልጠቀም ሞክራለሁ። በ54ኛው ትርጉም ነው ማለትላችሁ። ምዕራፍ 1 ሁላችንም እናወጣና ከቁጥር 18 እስከ 25 ከፍለን እናነባለን። በዚህ ይላል የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጠላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያደርግ የእግዚአብሔር በጎ ፈቃድ ሆኗል። መቼም አይሁድ ምልክት ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ።
እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለተቀሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይበልጣልና የእግዚአብሔር ድካም ከሰው ይልቅ ይበረታልና። እንጸልያለን። እናመሰግንሃለን የዘላለም አምላክ ጌታ እግዚአብሔር ሆይ በመካከላችን ተረስላል መንፈስን በመካከላችን እንደወደደ እያደረገን ስለሆነ እናመሰግንሃለን። አሁንም በመንፈስ ኃይል የቃልህን እውነት አብራል፣ የቃልህን እውነት ግለጥልን። አብሮትን የሚሰጥ መንፈስ በኢየሱስ ስም የቃል ብርሃን ለእያንዳንዳችን ይብራል። እኔንም ከሁሉም ማንሰው ምድረዳይ እዚህ የተቀመጡትን ወንድሞችን እህቶችን ሁላችንንም እንድታግዝ ሁለንተናችንን ለአንተ አሳልፌ የሰጠው ሁሉ ለአንተ ክብር ይሁን በጌታችንና በመድኃኒታችን በክርስቶስ ኢየሱስ ታላቅ ስም አሜን። እሺ ያነበብነው እንግዲህ ይህንን ቃል ስናነብ ብዙዎቻችን በተለይ ደግሞ ቁጥር 18 ላይ ያለችውን ቃል በኃይል እናውቃለን እና በሌላ ደግሞ ይሄ የመስቀሉ ቃል የሚለው ነገር በተለይ ደግሞ ኦርቶዶክስ አማኞች ዘንድ በተለየ ትርጉም ተሰጥቶት ይሰበካል። ይሄ መስቀል የሚለው ነገር ከግዑዙ ማለት ደግሞ ከአጸደ መስቀሉ ጋር ተያያዘ ወይም በእንጨት ብረት ወራ ወይም በድንጋይ በሆነ ነገር የተሰራው እኛም አለን መስቀል ከማናንሰን አለ ሲጎሉ አለን እንጨት ቢሆን እንዲሁ በቤተ ክርስቲያናችን ላይ ደግሞ የቤተ ክርስቲያናችን አርማው ራሱ በቀይ ኑሮ ይለጠፍ ነበር። አሁን እንዳለጠፍ ያዝባል እዚች ጋለች። እሺ ቀይዋ መስቀል አለች። ትርጉም አለ። ብሎ ለመሳት ብቻ ሳይሆን ምን አለ ትርጉም አለ። በእርግጥ እኛ ይሄኛውን ስዕሉ ወይም ደግሞ በእንጨት የተቀረጸውን ለማመን ሳይሆን ወይም ደግሞ እሱ አንዳች ነገር አንዳች መለኮታዊ ኃይል አለው ብለን አላምንም። ትክክልም መጽሐፍ ቅዱሳዊም አይደለም። በዛ ማለት ዝም ብለው እነሱ ጉራቸውን ሲቸረችሩብን ነው። እዛ እንደዚህ ያደርጋል፣ እንደዚህ ያደርጓል፣ እንደዚህ ያደርጓል የሚሉት ብለው አያደርግም። በእርግጥ በታሪክ ሂደት ውስጥ እንደዚህ ተወርቶልናል። ኦርቶዶክስ ድል ያደረገው እሱ ታሪክ ላይ ያለ ለአጋጣሚም ሆኖ ደግሞ ያ የተገኘው መስቀል አንዱ ግማሽ ወደ ኢትዮጵያ የመጣው እንደሚታይ ነው። ስለዚህ መስቀል ሲባል ለኢትዮጵያኖች ብዙ ጊዜ አበባቸው የሚወሰደው ወደዚህ ወደ አጸደ መስቀሉ ወይም ወደ ምልክቱ ወይም ደግሞ ለሲምቦሉ ይሄድባቸዋል ማለት ነው። እሱን ለሲምቦሉ መጠቀም እንችላለን። እኛም እየተጠቀሙ በጌጥም ደግሞ ብናደርገው እኔ ራሴ እደግፋለሁ። አሁን መስቀል አንገቴ ላይ ቢኖር ደስ ይለኛል። መስቀል የሚያደርጉ ሰዎች ደስ ይለኛል። ወገኖች መስቀል ሲያደርጉ ደስ ይለኛል። ትርጉማቸውንና የሚሰጡትን ነገር ባልወድም ግን ዝም ብለን ጣሪያ ምናምን ድግም የሚመስል ነገር አድርገን ከምንሄድ ታቡ ምናምን ከምናደርግ እሱ ብናደርግ ይሻላል። ጆሯችን ላይ እሱ የጅብ ቆዳ ምናምን ይሻላል። መስቀል ትልቅ ትርጉም አለ። በዩኒቨርሲቲ ደረጃ ያሉ ፒኤችዲ አስተማሪዎች ሲናገሩ ክርስቲያኖች መስቀልን በክርስቶስ ኢየሱስ መስዋዕትነት እንደሚያምኑ በክርስቶስ ኢየሱስ መስዋዕትነት መዳናቸው የሚናገሩበት ትልቅ ሲምቦል ነው እና ትልቅ ሲምቦል እግዚአብሔር ይባላል። ስለዚህ እኛ ብናደርገው ቆንጆ የእጃችሁን ላይ አንገታችሁን ላይ ብታደርጉት ክርስቶስ ኢየሱስ እንደምታምኑ በክርስቶስ ኢየሱስ ስራ እንደምታምኑ ክርስቶስ ጌታችሁ እንደሆነ እየገለጣችሁ ማለት ነው። ታዲያ የምትነቀሱ ሰዎች ሊቀሳቀሱ ጊዜ ጥሩ አይደለም። ግን የምትነቀሱ ከተነቀሳቸው አይቀር የሆነ ነገር እባብ ምናምን ከምትነቀሱ መስቀል ብትነቀሱ ጥሩ ነው። ጌታ ስሙ ይባላል። ለማንኛውም እንግዲህ ጳውሎስ በጳውሎስ ስብከት ውስጥ ማዕከላዊ ስፍራ ከያዙ ጉዳዮች ርዕሰ ጉዳዮች ውስጥ አንዱ መስቀልና መስቀል ነክ የሆኑ ጉዳዮች ናቸው እና እነዚህ መስቀልና መስቀል
ነክ ጉዳዮች ለጳውሎስ በጣም ትኩረት ናቸው። በኢየሱስ ክርስቶስም ለእኛም ትኩረት ይሆኑልን። የዚህ ዘመን አንዱ ክርስትና ከመስቀል ያፋታል። መስቀል በስብከትም በትምህርትም ብዙ ጊዜ አይነሳም። በዝማሬ ውስጥ ብዙ ጊዜ ጥሩ የመስቀሉ ዘማሪዎች፣ የመስቀሉ ሰባኪዎች፣ አስተማሪዎች እንዳሉ አውቃለሁ። እንዲሁ በአብዛኛው ግን የተረሳ ጉዳይ ነው። ዋናው ግን ደግሞ የተረሳ ጉዳይ ነው። ዛሬ እንደው ጌታም የተሰቀለበት ቀን ነው ብለን ስለምናስብ እንደ ዓላማም አድርጌ የሚያስቡት እንግዲህ ርዕሴም እሱ ነው። የመስቀሉ ቃል ነው። ሌላ ምንም ርዕስ አልሰጣችሁም። ጳውሎስ ያለውን ደግሜ ርዕስ ካለው እስቲ የመስቀሉ ቃል ነው። ሁላችሁ በውስጥ የመስቀሉ ቃል ነው። ምን ማለት ነው እናየዋለን። ስለዚህ እኔም እንደ ዓላማ ያስኩት ይህንን ነው። የመስቀሉ ቃል ምንድን ነው የሚለው እና ጥቂት ባህሪያቶቹ በክፍሉ ለማስገንዘብ ነው። እንዲሁም ደግሞ ከ2000 ዓመት በፊት ክርስቶስ ኢየሱስን በዚህ ቀን ተሰቅሏል በሚለው በዚህ ካለንደር በዚህ ቀን ተሰቀለ፣ ዓርብ ነው ተሰቀለ ብለው የሚስማሙት እንግዲህ እሱን ያደረገልን ነገር በትዝታችን ለመዘከር ይሄ እንዲረሳበት አይፈልግም ጌታ። በጣም እንዲረሳበት የማይፈልገው አንዱ ጌታ በጣም እንድንረሳው የማይፈልገው ሐዋርያቶችም ትኩረት ሰጥተው ያስተማሩት ነው። ጌታ ኢየሱስም ራሱ እኛ መርሳት መተው በሽታችን እንደሆነ ስለሚያውቅ ይሄ ጉዳይ እንዳይረሳ በተቀደሰው የጌታ ስርዓት አስቀምጦታል። እሱ ራሱ ነው ይህንን የመሰረተው። ሐዋርያቶች አለ እኔ እስክመጣ ድረስ ይህንን ብሉ ጠጡ ብሏል። ምንን እያሰባል ስጋና ምንን እያሰባል ገቤን እያሰባል እንደምንረሳ ስለሚያውቅ ሕይወታችን የተገዛበት የተዋጀበት በጣም አንኳር የሆነ እውነት ስለሆነ እነሆ ለኃጢአታችሁ ይቅርታ የሚፈሰው የአዲስ ኪዳን ምኔ ነው ደሜ ነው ስለ የኃጢአታችን ይቅርታ ያገኘንበት ስለሆነ ትልቅ መስዋዕትነት ስለሆነ እንድንረሳ እንድንዘነጋ አይፈልግም። በምንም አይነት ነገር እንድንቀይረው አይፈልግም። ስለዚህ ሲምቦሊክ በሆነ መልኩ መታሰቢያ በሚሆን መልኩ በእንደዚህ አይነት በቤተ ክርስቲያን ስርዓት እንዲሆን ደግሞ ሄደ። ጌታ ይመስገን ሐዋርያትን ከዛ አስቀጠሉት ማለት ነው። እስከዚህ ዘመን ድረስ ቀጥሏል። ታላቅ ስርዓት ነው ማለት ነው። ጌታ የምናስብበት ስርዓት። ስለዚህ እኔም ይህንኑ ለማስታወስ በዚህ ስብከት ተነስቻለሁ ማለት ነው። ሶስት ነገር ነው የምንነጋገረው ባህሪያቶቹ ሶስት ነገር። አንደኛ የመስቀሉ ቃል ባህሪያት ብዬ አንደኛ ብላችሁ ጽፎ ማስታወሻ መጣፍ። የመስቀሉ ቃል ባህሪያት አንደኛ ስለተሰቀለው ክርስቶስ የሚናገር ዜና ወይም ወሬ ነው። ሌላ ነገር ሳይሆን የመስቀሉ ቃል ሌላ ትርጉም አይሰጥም። ስለምንድን ነው የሚያወራ? ዜና ነው። በባህሪው ይሄ መስቀሉ ቃል ሲባል ወንጌል ነው። ወንጌል ሲተረጎም ደግሞ ዜና ነው፣ የምስራች ዜና ነው። ስለምንድን ነው የሚያወራ? ስለተሰቀለው ክርስቶስ የሚናገር ዜና ነው። እስቲ ስለተሰቀለው እንደገና ነገር ስለማን ነው የሚያወራ? ወንጌል ነው። ወንጌል ስለተሰቀለው ስለ ኢየሱስ ነው። ጊዜ ነው የሚናገረው። ሮሜ 1 ላይ ወንጌል ስለማን ነው? ስለ ኢየሱስ ነው። ከዳዊት ዘር በሥጋው ስለመጣና በኃይል ደግሞ እግዚአብሔር ልጅ ሆኖ ስለተነሳው ስለማን ነው? ወንጌል ስለሚበላም ስለሚጠጣም ነው። ወንጌል ስለሚለበስ ስለማይለበስ ነው። ወንጌል አሁን ተመልክሶ ምናምን እንደምንለው አይደለም። ብዙ ሰባኪዎች እንደሚዘበዝቡት አለ። አጭርና ግልጽ ነገር ወንጌል ስለማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ነው። ሌላውን ንዳዊቱ ይሰርቃሉ። ያነቃቂ ሰባኪ ይባላል። እኛ አፋችን የሚናገረው ስለማን ነው? ስለ ኢየሱስ ክርስቶስ። ስለ ኢየሱስ ነው። ለዛም ደግሞ ስለምን ስለተደረገ ስለተሰቀለው ሌላ ምናምን ብትኖታ ክፍበትም አይሆንም። ዜናው ስለማለት ስለ ኢየሱስ በለት አውቄ ነው ማስደግመ ለጥሮኛ ፕሮቴስታንቶች ጠምዘን በጣሰን ወንጌል ቅርጸቢስ ገንዘብ ስላደረግ ነው መስተካከል ሰሞኑን ወደዛ መንፈስ እያመጣው መስተካከል ስላለብን
እስቲ ወንጌል በእውነተኛ ስለተሰቀለ ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ነው። ይሄ ነው ነው አንድ ሮማዊ ሲናገር እንደዚህ ብሏል። ተቀርቦ ነው እና ስለ መስቀል ሲናገር ማለት ነው እነሱ ስለሆነ የነሱ ስለሆነ መስቀል በእርግጥ አይሁድም ነው ግን ሮማውያኖች ስለሆነ ሲናገር እንደዚህ ብሏል። ስለሚሰቀል ወይም ስለተሰቀለ ሰው ስራ ማሰብ እና ክርስቲያኖች እንደ ቀብድ ነው የሚቆጥሯቸው። ምክንያቱም ስለተሰቀለው ስለማን ያወራሉ? ለሮማውያን ይሄ ነገር በጣም አስጸያፊ ነገር ነው ስለሱ ማውራት እና ስለተሰቀለ ሰው ማውራት በጣም እጅግ አስከፊ፣ አሳዛኝ፣ አሰቃቂ ሆሮር የሆነ ነገር ክብር የሌለበት የውርደት ወሬ ነው ስለመስቀል ነው። አሁን ኢየሱስ ክርስቶስ ስላረፈበትና መዳኛ ስለሆነ ምልክት አረገው የመጨረሻ እና ሰው ሊያነሳው የማይችል ስለተሰቀለ ሰው አይወራም። ለምሳሌ አንድ ቤተሰብ አባቱ በዛ በመስቀል ቅጣት ተፈርዶበት ቢሞት የእሱ ቤተሰቦች ዘሮች ከመንደር ወይም ከአካባቢ ካልጠፉ በስተቀር የመጨረሻ አስጸያፊ ወይም አሳፋሪ ነው። ምክንያቱም በመስቀል ተሰቅሎ የሚሞተው ሰውዬ የመጨረሻ ከፍተኛ ወንጀል ነው፣ ክፉ ሰው። ስለዚህ ያ ደግሞ አሁን ሟሟቱ አሰቃቀሉ ራሱ በምንድን ነው? በአደባባይ ሰው እያየው ስለሆነ መመስራታችን ነው። ይህ እኮ ልጅ እኮ አባቱ እኮ ባለፈው ምን የተደረገው የዛ ወንበዴ ልጅ እኮ ነው። እዛ አባቱ የተሰቀለው እንዴት አድርጋችሁ ትሰራላችሁ? አገር ጥላችሁ ካልጠፋችሁ ምንም ክብር አለ ውርደት ሰው ተባባሪ ነው ያሰይ ይሄ አባቱ ባለፈው ኮሮና የተሰቀለው ነው ወንበዴ ልጅ ሰው በሙስና እንኳን ተይዞ ሲፈረድበት ወይ ሲገባ ቤተሰቦች እንዴት ነው የሚሳቀቁት? ወይ አባት እንደዛ በሽንቆ ገባ አይደለ ዘጥያ ሲሉት ልጁ እንዴት ነው የሚሆነው? አላማ በስተቀር ጭንቅ እኮ ነው የሚላቸው። ባልበላው ነው ከሚበላው ራሱ የሰው ስጋ ይበላል ነው። በተለይ በቴሌቪዥን ከተዋሩ በአንዳንድ ጊዜ ዜና ፎቶ ሙቅ ባሎ ይሄ ሰው ዘምያው ባላ ቤተሰብ እንዴት ነው የሚሳቀቁት? ጓደኞች እናንተ መጥምቅ ሆናችሁ ለካ እናንተ ናችሁ የምትመጣው። ከዛ በኋላ ምን ሰውነት ይሆናል? ያችን ይበላው ምን ልብስ ይሆናል? አንድ ነገር ዘንጦ ቤት የደሃ ገንዘብ አባት በማዋስ በመስቀል የሞተበት ቤተሰብ ተሸማቆ አንገቱን ተክሎ ተዋርዶ ነው። ምንም ክብር የለው መስቀል ሲቃ እንዳው ትንሽ አዘኔታ የተሰማቸው ሆኖ አንድ ነገር ይባላል። እባክህ መጥፋትን አጥፍቷል። ፐኒሽመንቱ ትክክል ነው። ፍርዱ የሞት ፍርዱ ትክክል ነው። ግን በመስቀል አይሆን ይባላል። አንዳንድ በመስቀል አይሆን ውስጥ ለውስጥ ይገደል ይባላል። ይሄ የክብር ሞት ወንጀል ሰርቷል። የሞት ፍርድ ተፈርዶበታል። ግን መዛውጠውትም ቢሆን ውስጥ ቤት ውስጥ አንቀውትም ቢሆን ወይም ደግሞ ጓዳ ውስጥ አርደውትም ቢሆን እንደነ ጳውሎስ ይሄ የክብር ሞት አትሊስት ሰው አይጠቋቋም። የመስቀል ከተባለ እስቲ የመስቀል ነው። እስቲ የመስቀል ከተባለ ግን በውስጥ የውርደት ነው። ጌታችን ኢየሱስ ክርስቶስ የውርደት ሞት ነው። ያለምንም ጥፋት ያለምንም ስህተት የውርደት ሞት ነው የሞተው። የክብር እንዳይ እኛ ስለዳኝበት የጀግንነት እንዳያረግነው እንጂ ለእሱ ግን በጣም ከባድ ነው። እና እዚህ ነው ሮማን የተሰቀለውን ሳካለን ሲሉት ንግቸው እንደ ክብር ነው የሚያወጡት ጭራሹ ይሰቃ ከተባለ በአደባባይ ከተባለ የመጨረሻ ወንጀለኛ ከመጨረሻ የተፈረደበት ጳውሎስ ቁጥር 23 ላይ ስታነቡ እኛ ግን የተሰቀለው ክርስቶስን ምን እናደርጋለን? እንሰብካለን። ሁለተኛው ምዕራፍ 2 ላይ ደግሞ እንደዚህ ነው
በመካከላችሁ ሳለ ከኢየሱስ ክርስቶስ በቀር እሱ እንደተሰቀለ ሌላ ነገር ላላውቅ ምን ብያለሁ? ቆይቼ በመካከላችሁ ስለ ኢየሱስ ደግሞ ስለ ኢየሱስ ደግሞ ስለምን ስለተደረገ ስለተሰቀለው ኢየሱስ ከዛ በቀር ሌላ ነገር ላላውቅ ምን ብያለሁ? ቆይቼ። ክብር ለኢየሱስ ይሁን እና በዘንድሮ የቤተ ክርስቲያን ሶካሪያ ለምንድን ነው እሱ ትኩረት ያጣው ስትሉ በዘመናት ውስጥ በቤተ ክርስቲያን ታሪክም ሲጠና ስብከቱ እየቀነሰ እየወረደ ነው። አንድ የመጽሐፍ ቅዱስ ማብራሪያ ጸሐፊ እንደዚህ ብሏል። ተናስያለሁ የመጀመሪያዋ ቤተክርስቲያን እቺ አሁን ማውራላችሁ የጳውሎስ ዘመን ቤተክርስቲያን የመጀመሪያዋ ቤተክርስቲያን የተሰቀለውን ክርስቶስ ኢየሱስን እንሰብካለን ነበር። ከዛ ትንሽ ቆየና የተሰቀለው የምትለው ቀረችና ማንን እንሰብካለን መጣ? ክርስቶስን እንሰብካለን የሚለው መጣ። የተሰቀለው ትንሽ ብዙ ነገር ስለሆነ ቀነሱ ደቀለ። የተሰቀለው የሚለው ወጣና ክርስቶስን ምን እናደርጋለን? እንሰብካለን። ክርስቶስ ሲባል ክርስቶስ በሞራል ሕይወቱ ቆንጆ ይሆን በጣም ጥሩ ጨዋ የነበረ በሕይወት ስታካት በጣም ብዙዎች ላይ ተጽዕኖ ያመጣ ጨዋው ኢየሱስ ሞራሊስቱ ኢየሱስ እያለ ተሰብከ የተሰቀለ ምናምን ለሮማውያን አይቶች በሌላው አይቶችም ስለዚህ እየቀነሰ ከዛ ቀጥላ ደግሞ ስፔሻሊ ካቶሊዝም ሰፈነበት ዘመን ላይ 15ኛ ሴንቸሪ ላይ 15 ላይ ሉተር ተነስቷል። በእርግጥ ከዛ እሷ የሆነ ከዛ ምን አይነት ስብከት ጀመረች? ሙለጭ ተወችውና የራሷን ወግና ትራዲሽን በቃ ስርዓት መስጠት ጀመረች። የተሰቀለውም ኢየሱስ ገላ ክርስቶስ ኢየሱስ ገላ ምንም ገላ ማአት ዝርዝር ይሰበክ ያው በታሪክ እንደምታውቁት እስከሚያስፈራ ድረስ ሰው በትኬት የኃጢአት ስርየት ትኬት ገዝቶ ይድናል እስከሚል ድረስ ጫፍ የደረሱበት ማለት ነው። የካቶሊክ ስርዓቶች ደግገው እነሱ ያድናል እስከሚል ድረስ የደረሱበት በጣም አስቸጋሪ ዘመን ነበር። ኋላ ላይ ደግሞ ድንዛዜው ሲመጣ 17ኛው ሴንቸሪ ላይ ድንዛዜ ያረፈበት ነው። ኢዝም ሲበዛ ማለት ነው። ኢዝም ምንድን ነው እሱ? ራሽናሊዝም፣ ሪላቲቪዝም የኢዝም መንፈስ መጣ። ስልጣኔ መጣ። ሂሳብና ፊዚክስ፣ ኬሚስትሪ ምናምን ሲመጣ ሰው በስሌት እያመነ ሲመጣ የተሰቀለው ኢየሱስ ክርስቶስ ያድናል ማለት የመጨረሻ የሞኞች ተረጎ ብቻ ተውትና የተሰቀለው ኢየሱስ እንዲለው ቀርቶ መጽሐፍ ቅዱስ ራሱ ያረጀ መጽሐፍ ሆኖ የሆነ ስቶር ውስጥ መቀመጥ አለበት ወደሚመጣ ከፍተኛ ጊዜ ቅድም ስለ መነቃቃት ማን ነበረ ኤርሚ ይናገር ነበር እና ስለ እንግሊዙ አውሮፓ ውስጥ ስለተነሳው ይህ 17ኛው ሴንቸሪ ላይ ሰው ሁሉ ክርስቲያን ሁሉ ጭኖ ወጣ። እስከ ዛሬ ድረስ እኛ እግዚአብሔር እያለ እየተሰቀለ እያለ መጽሐፍ ቅዱስ እያለ ደርዘ ነበረ። ስለዚህ አሁን ሳይንስ ነው የሚያዋጣው። እንዳሁም እውነት እየተባለ በሃይማኖት የሚሰበከው ሁሉ ይህ የሚለው ነገር ሁሉ በቃ በሳይንስ ካልተረጋገጠ በስተቀር ፈጽሞ ምን ብለን አንቀበልም፣ እውነት ብለን አንቀበልም። ኢየሱስ ከድንግል ተወለደ የሚለው ራሱ ተቀባይነት አለ። ተአምራት ይሰራል ምናምን የሚለው መንፈስ ቅዱስ ሁሉ ገደል ነበር። ሰው ጭንቅላቱ ትልቅ ሆነ፣ ደጋን ነው። መንፈሳዊ ነገሩ ኮሰመ፣ ደነዘዘ፣ ጠፋ። ሳይንስ ካረጋግ አሁን ድሮ ሳይንስን የሚያጸድቃት መጽሐፍ ቅዱስ ነበረ። ተገለበጠና በዚህኛው ዘመን ሳይንስ መጽሐፍ ቅዱስ ምን ማድረግ ጀመረ? ወይ ክለ ወይ ካለለ እያለ ማጽደቅ ጀመረ። እነ ጳውሎስ በዛ ክፉ ዘመን ውስጥ እንዲሉ ነበር። እኛ ግን እስቲ እናንተ በርሱ ቀኛችሁን አንስታችሁ እስቲ እኛ ግን በርሱ እንዳውም የጅምላ ይቅርና እስቲ እኔ ግን በርሱ እስቲ እኔ ግን በርሱ ዛሬም በርሱ የተሰቀለውን ኢየሱስን ሰብካለሁ በርሱ ምን ሳይጎድል እንደዛው ሐዋርያት እንዳሉት የተሰቀለውን በርሱ ኢየሱስን በርሱ ሰብካለሁ በርሱ
ሃሌሉያ አሜን ሃሌሉያ። ስለዚህ መስቀሉ ቃል የሚለው ስለተሰቀለው ስለ ክርስቶስ የሚነገር ዜናዊ ወሬ። ሁለተኛው ምንድነው? እሱ የመስቀሉ ቃል የእግዚአብሔር ጥበብና ኃይል ነው። በቁጥር 24 ላይ እንደዚህ ይላል። 24ኛው ቁጥር ነው። 24 ፈጥናለሁ ከያስኩኝ ቶሎ የፈላ ስለሚሄድ ቃል ውስጥ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። አሜን ሃሌሉያ። እስቲ የእግዚአብሔር ኃይልና ጥበብ ነው። እስቲ ዛሬ የጌታ ቀን ስለሆነ ስለ ጌታ ሞቅ አድርገን የምናወራው እስቲ የእግዚአብሔር ኃይልና ጥበብ ነው። እስቲ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ነው። በጣም ይገርም እኮ ነው ሐዋርያት በጣም የሚገርም ስብከት። አሁን ኃያል ይባላል ኢየሱስ ለሚያዳምጧቸው ሰዎች የእብድ ስብከት ይባላል። ይሄ ሰዎች አንጠልጥለው ጠፍጥፈው እዛ ውስጥ የተረገጡት እሱ ነው። እሱ ነው ጠቢ እግዚአብሔር በቃሉ እኮ ጭንቅላቷን አዞረው። እሷ ኃይል የምትለው ሌላ ነው፣ እግዚአብሔር ደግሞ ኃይል የሚለው ሌላ ነው። እስቲ እግዚአብሔር ኃይል ነው። እስቲ ኃያል የምትለው ነገር በጣም የበረታ ምናልባት እንግዲህ በተባበሩት መንግስታት ወይም ደግሞ እነዚህ በጣም ኃይለኞች በሚባሉት እና ኃይለኛ የሚባል ሀገር ማለት ነው። ዘንበኛ ዘመን አፈራሽ ምን ይታጠቃል? የሚያስፈራ ሀገር ማለት ነው። አሜሪካ ምን ስለታጠቀች ነው? ኢኮኖሚ ታጥቃለች። ከኢኮኖሚ ባሻገር ደግሞ ምን ታጥቃለች? ኒኩሌር ታጥቃለች። ኒኩሌር ሀገሮች ደሳሳ ቢሆኑ አሁን ኢራን እኮ ያስፈራለች። ምንም እንኳን ኢኮኖሚዋ እንደ አሜሪካ ባይሆን ሰሜን ኮሪያና ኢራን ያስፈራል። ለምን? የያዙት መሳሪያ ዓለምን ወደ ምናምን ሊቀይር የሚችል ስለዚህ ያስፈራል። ጳውሎስ ይህን ነገር አየ። ሰዎች በጣም ኃይለኛ የሚሉት ነገር ምንድን ነው ሲል እንዳውም የሮሜ መልእክት ሲተረጎም እንደዚህ ነው የሚተረጎመው። ሮሜ ላይ ይህን ነገር ተጠቅሞበታል። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው ብሏል። ሮሜ 1:16 ላይ የእግዚአብሔር ኃይል ለማዳን ነው የሚለው የእግዚአብሔር ዱናሚስ ነው የሚለው ዱናሚስ ይለዋል። እሱ ክርስቲያን የታጠቀው ዱናሚስ ነው። ዱናሚስ ማለት ድማሚት ማለት ነው። ይህ ድማሚት ቡ ብዬ ተራራው እንዳለ ሌላው ያለ አሁን ሳይ እነሱም ድማሚት እኛም ክርስቲያኖች ደግሞ ድማሚት አለ። ግን የኛ ድማሚት የማን ድማሚት ነው? የእግዚአብሔር ድማሚት ነው። እሱም አንዱ ኢየሱስ ነው። ኢየሱስ ግሪክም ሆነ አይሁዳዊ ሆነ ወይም ደግሞ ግሪክና አይሁድ የሚለው ሰው በዚህ ክፍል እስራኤል በዛ ክፍል አሕዛብ ሁላችሁንም ያንን የሚችል አንድ ኃይል አለ። እሱም ደግሞ የእግዚአብሔር ኃይል የሆነ ማን ነው? ክርስቶስ ኢየሱስ ነው። ሰዎች በዛ አይነት መሳሪያቸው ሊድኑበት ራሳቸውን ሊያስጠብቁበት ሰኪር ሊያረጉት ያስባል። እኛ ደግሞ አንድ ኃይል አለ። ክብር ለኢየሱስ ይሁን። የምንድነው ደግሞ ከሚመጣብን ፊዚካል የሆነ ወይም ደግሞ አካላዊ የሆነ ጥቃትና ሞት ምናምን ይሄኛው የእግዚአብሔር ኃይል የሚያድነው እስቲ ከኃጢአት ነው ነው የሚያድነው ከኩነኔ ነው የሚያድነው ከአጋንንትና ከሱ ሲስተም ከሱ አስተዳደር ከሱ መንግስት ነው። ቆላስይስ ላይ ያፈለሰ ከጨለማ መንግስት ምን አደረገ? አፈለሰ። ከዛ በፊት ግን ጌታ ኢየሱስ ስልጣናቸውን ምን አደረገ ይላል? አለቅነታቸውን ሽሮ ስልጣና ማዕረጋቸውን ገፋው ድል በመንሳት እያዞረ በከተማ ምን አደረጋቸው? አሳያቸው። እሱ ብቻ አይደለም ሊከሰት የነበረው የህግ ጽሕፈት ከመንገድ ምን አደረገልን? ሰው አደረገልን። ሃሌሉያ! እስቲ ያድናል ነው። እስቲ ኢየሱስ ያድናል ነው። እስቲ ኢየሱስ ማንም ፊዚካል የሆነ ሰው ያንን ከማይችል ይሄኛው ሳይኮሎጂ ነው። የስነ ልቦና ሐኪሞች የቆሰለ ህሊና ስነ ልቦናችን ሊያክሙልን ይችላል።
ከኃጢአት ግን ፈጽሞ ሊያላቅቋት አይችሉም። ለዚህ የእግዚአብሔር ኃይል የሆነው ማን ያስፈልጋል? ክርስቶስ ያስፈልጋል። ወርዚ ክርስቶስ ያስፈልጋል። ከእሱ በቀር መዳን የለም ስንል ኃጢአትን ሊያስተሰርይ የሚችል ከክርስቶስ ኢየሱስ በቀር ሌላ ማንም የለም። ወርዚ የለም። እንዲህ ብላችሁ የለም። ወርዚ ሐዋርያቶች ድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለምና አለ ጴጥሮስ። የለምና ክብር ለኢየሱስ ይሁን። ስለዚህ ምንድን ነው እሱ? የሚያድን ያድናል። የሚያድን እግዚአብሔር ኃይል የዓለም ጥበብና ኃይል ሰው ከመንፈሳዊ ውድቀቱና ከሰው ምናምናዊ ነገሩ ሊያድነው አይችልም። ምናልባት የተለያዩ ሃይማኖቶችና ፍልስፍናዎች ሰው በዚህ ወጥቶ በዚህ ወርዶ እንደዚህ ያደርጎ ሊሻገር ይችላል ይችላል። ጌታ ኢየሱስ ክርስቶስ ግን ያለሱ ምንም መዳን እንደሌለ ተናግሯል። ይሄ ኃይል የምንድንበት የዳንበት ኃይል። ክብር ለኢየሱስ ይሁን። የሚያምኑትን ያድናል። 1:21 ላይ ምን ብሏል? በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ነው። በወንጌል አላፍርምና አስቀድሞ አይሁዳዊ ደግሞ ለግሪክ ሰው ለሚያምን ሁሉ ለሚያምን ሁሉ በርሱ እዚህ ቤት ውስጥ የዳነ ማለት ነው። ድኛ ነው ምንም አልጠራጠርም። ድኛ ነው ብዙ ጊዜ ጠይቃለሁ። በደንብ የዳነ ሰው በሁለት እጁ ያጨበጭባል። አሁን እናንተ ለምን ዳነ? አሁን እንደዚህ እስካሁን ጴንጤ ጉረኛ ነው ብሏል። ፕሮቴስታንት ሃይማኖት የመጨረሻ ጉረኛነት ቢጠኛ ነው። ትዕቢተኛ ያስባለው ምንድን ነው? ያለ ምንም ጭቅጭቅ ድነናል ብሎ ያወራሉ። እና ምን እንበል? ምክንያቱም ሲሆን እርግጠኛ ሽሆን ኦርቶዶክስ ሴዳችሁ አንድ ያቃ ምን ታውቃለች? አቦ ያውቃሉ። በዛ ተባበሩ ያውቃሉ። ልቡ ነፍቶ ሃሌሉያ አሜን ተቆራሎ ዲናም ነው ማለት እንዴ ነው አሜን አጥሩ ድራማ ተሰርቶብናል። አንድ ጊዜ ድራማ ሰራ ይሄኛው ብሎ ይሄኛው እየሰማኝ ይላል። እሱ ድራማ ነው ልባርገው ጌታዬ ልባርገው በሰማይ ስፍራ ባርክ የረከብኩትም ዓለምን ለዘመኔ አያ ይህሙን የቀሰስተኛ ክርክራል በኃይል የሚታወቀው በእምነት ድነናል። እስኪ በእምነት ድነናል። ሰው የሚድነው በእርሱ በማመን ነው እንጂ በስራ አይደለም። የእኛ አቋም እዚህ ላይ የሚቆመው ለደህንነታችን ያዋጣናል 5 ሳንቲም የለች። ኤፌሶን 2:9 ላይ ማንም እንዳይመካ ከምን አይደለም እንዲያው በጸጋው ምን ብላችኋል? ሮሜም ላይ አሁን ያለ ሕግ የሆነ ጽድቅ ተገልጿል። ሮሜ 3:23 እሱም ደግሞ ክርስቶስን በማመን የሚገኝ ምንድን ነው? የእግዚአብሔር ምንድን ነው? ሰርቶ የጨረሰው ራሱ ማን ነው? እግዚአብሔር ነው። እኛ በእምነት እጅ ተቀበልነው። እስቲ አምኜ ነው የዳንኩት በእርሱ። ላባችሁን አንጠፍጥፋችሁ ጎብጣችሁ ጎባብጣችሁ ቆማችሁ ሳይሆን እስቲ አምኜ ነው የዳንኩት በእርሱ። ይህም የሚያምኑትን በስብከት ሞኝነት የሚያምኑትን ሊያድናቸው የእግዚአብሔር ምን ሆነ? በጎ ፈቃድ ሆነ። በወንጌል አላፍረን አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ በሉት አይወቱን ጨርስ ለሚያምን ሁሉ የእግዚአብሔር ኃይል ለምንድን ነው? ለማን ነው የሚድነው የሚሰራው? እስኪ ለሚያምን በሉት
ሶስተኛው ቪው ምንድነው? እሱ አንዱ በስራ ጸድቃለሁ ነው። ሶስተኛው ቪው ግን አንዱ በእምነት ብቻ እንላለን፣ አንዱ ደግሞ በስራ የምንጸድቀው ግን እየለፉ ነው ይልፎ። ሶስተኛው ቪው ግን የኢየሱስ ደም ብቻ በቂ አይደለም። ከአይሁድ ጀምሮ የተጀመረ ነው። የኢየሱስ ደም ብቻውን በቂ ስላልሆነ የክርስቶስ ደም ሲደመር ምን የኔም ስራ ደግሞ ትንሽ ተጨምራበት ከዛ ጸድቃል። እሱ ኤክስ ነው። እኛ በፍጹም የምናዋጣው ጽድቅ የለም። ጽድቃችን የምን ጨርቅ ነው? የመርገም ጨርቅ ነው። ሁሉ ኃጢአትን ሰርተው የእግዚአብሔር ክብር እንዳርጓቸው ሁሉ እንዲያው የጸጋው ምን ያደርጋል? ይሻላል በነጻ ነው። እሺ ሶስተኛ የመስቀሉ ቃል ምንድን ነው ስንል ማርያም የመስቀሉ ቃል የሰውን ፍላጎት መስበክ አይደለም። ልብ ብላችሁ ስሙ፣ ጮክ ብላችሁ በውስጥ አሁን ይሄ ዘመን አየሩን የሞላው መንፈስ ስለሆነ ጆሮን የሚያሳክክ ስብከት ወይም ጆሮን የሚያክክ ስብከት እየተሰበከ ስለሆነ ይሄ መንፈስ ከዚህ ቤት ይገለበጣል። እኔ ፍላጎታችሁን የምሰብክ ሰባኪ አለ። እኔ የክርስቶስ ወኪል አለ። ምን ደኛ ነኝ ማለት አቆረፋችሁ አላቆረፋችሁ ደስ ይላችሁ ደስ ይለኝ ነበር። ግን ደስ አላችሁ ደስ አይላችሁ ወንጌል ነው መስበክ ሞቅ የሚያደርግ እየተባለ አይሰበክም ነው። የእናንተ የልብ መሻት እየተከተልኩ ልሰብክ አልችልም። ትንሽ የቀረኝ ለዚች ለቀረችን ሶልዲ ድምዬ አሸከም ኢየሱስ ብቻውን በርሱ ይሰበካል በርሱ ይሰበካል። የሰው ላመተደስ አሁን ምንድነው ጳውሎስ የሚለው መቼስ አሁን ስብከትን አስተካክል ምትለው ጳውሎስ ለሮም ያስተካክላል፣ ለማንም ያስተካክላል፣ ለአይሁድም ያስተካክላል። ስሙት የሚለው መቼስ እንግዲህ ሰው ብዙ ፍላጎት ምኞት አለው ማለት ነው። እንደኛው ናቸው እነሱ። እሺ ከ22 ጀምሮ እናምሮ መቼስ አይሁድ ምን ይፈልጋሉ? አይሁድ መቼም አይሁድ ምልክትን ይለምናሉ። ደግሞ ኢየሱስን ማስቸግረው ነው። እስቲ አንድ ምልክት አሳይ። ምልክትን ይለምናሉ። የግሪክ ሰዎች ደግሞ ምን ይሻሉ? ጥበብን ይሻሉ ይልና ከዛ ቀጥሎ ሶስተኛ ወገን እኛ ግን እስቲ እኔ ግን በሉት ያም ያንን ይሻ ይሄ የፈለገውን ይሻ እኔ ግን ማለት ነው ሰጥቶ እኔ ግን የተሰቀለው ክርስቶስ ምን አደረገ? ሰራ እሱ ነው። አሁን ጉባኤ የሚመጣ ሰው ሁሉ ብዙ መሻት አለ። አንዳንዱ ምልክት ፈልጎ ነው የሚመጣው። አይሁድ ነው ደንበኛ ያቺ በጣም ምስ ነገር ያደረገ ራማይ ነው የሚመጣው። በቃስ እንዳው የኛ ቤት ውስጥ ይበዛል መሰለኝ። እዚህ ጉባኤ ውስጥ የሚታይ ነገር አለ፣ የሚዳስስ ነገር አለ፣ የሚሸጥ ነገር አለ። ክርስቶስ ልጅ አለ፣ መንፈስ ቅዱስ ማደሪያ ነው፣ መቅደሱ ነው። ከዚህ ደግሞ ዓለም በስቃት ተስፋ ተገባለ። ትንሣኤ የሚባል ነገር የተሸከም ሰው እሱ ያደርጋል። በዚሁን ያልደነገጥ ሰው የአጠባባይ ጋር ደነግጥ ምን አይነት ኮስማና ክርስቲያን ነው? ይህንን ያህል ኢየሱስ የሚባል ወንጌል ሰብኮልህ ያልደነገጥ ሰውዬ ምን አይነት ስፍር ነው ሊያስደነግጥ ይችላል? ወይስ እንደዛ ሰውዬ የምስራች ማለት ሽንኩርት ይገዛል ማለት ነው ልበል እንደዛ ከራከ ወስከ ተስፋ ስለዚህ የምስራች አለላችሁ እኔ ሽንኩርት አይደለም በሬ ተገዝቶልሃል ቤት ታስሯል ማለት አትስም። ከበላ በኋላ ደግሞ ቁንጣን ይዘው ተቆራጣ ባልበላሽ ከነገር ኢየሱስ ነው ኢየሱስ ብዙ ፍላጎት አለ። ልክ ነው። ተፈቀደ ይጸልይ ብዙ አይነት ነገር ፈልጋለሁ። እኔ እኮ ነው እንደና ብዙ ፈልጋለሁ። ወንጌል ግን የኔ ፍላጎት ሲያሳድደኝ ነው። የሰው ልጅ ፍላጎቱ አይጠራቃም ብሏል። ሲሰጠው ስጠኝ ብቻ ነው የሚያቆሰው። ቢሰጠው አይጠቅመው። በመጨረሻ ላይ ፀሐይ እንደምንና ተቃጥሎ ቦታ ይባላል። ፀሐይ ካሰጠኝ ነው ምንም የሚሰጠው ፕላኔቶች ሁሉ ቢሰጠው አለቃኝም ፀሐይ ጨምረልኝ ብሎ አብሮ ይሞታል። አሁን አይበቃል ብሎ የማንጠራቃ ጉዶች ይላል። ለአይሁድ አሁን መስበክ ፈልግ ጳውሎስ ምን ማድረግ አለበት? ኢየሱስ የተሰቀለው ትቶ ምን ማድረግ አለበት? ስፖርት መስጠት አለበት። ይኸውላችሁ ይኸው ይህን ውሃ ቦጫ ቀሳቀው ተመልከቱ እንግዲህ አሁን እዚህ ጋር
ይሄን ያህል ፉሊሽ አለ ተቀበላለህ። ኢየሱስን ሰብኳል እንደወር ኢየሱስ ብዬ የተሰቀለውን ሰብክልሃለሁ። እዛ ውስጥ የምትፈልገው ነገር ፓክት ነው። አሜን አትሉ? ሰው ከተሰበከ እዛ ውስጥ የሚፈልጉት ነገር አለ። የግሪክ ሰው ደግሞ አንድ ጊዜ ጠርተውታል። ይህም ብዬ ድረስ ረዘመኒ አየኔ ነገር አንድ ጊዜ ጳውሎስ ጠሩት። አሪዮስፋጎስ የሚባል ፈላስፎች ተረድተው ያገኙትን አዳዲስ ነገር የሚለቁበት ቦታ ነው። አንድ ሰውዬ ተከስቷል አሉ። አዳዲስ አማልክት የተገለጡለት ይመስላል። እነሱ ደግሞ እንደዚህ አይነት ነው። ስለ ሕይወት ይፈላሰፋሉ፣ ስለ ነፍስ ይፈላሰፋሉ፣ ስለ ቁስና ስለ መንፈሳዊ ዓለም ይፈላሰፋሉ። ማአት ፍልስፍና ነው ያላቸው ሰዎች። ሞርታል ናቸው ወይስ ሞርታል ናቸው? አምላክ አለ ወይስ የለም? በስመ አብ ብዛት ፍልስፍናቸው። የሰው ደስታ ምንድን ነው? በቃ ይፈላሰፋሉ። ጳውሎስ ይሰብክና ይሄ ሰው አዳዲስ አማልክት ተገለጡለት የሆነ አዲስ ነገር ይናገራል። እስኪ አምጥተው ይናገራል። አይ ተጋበዘ። የእግዚአብሔር ሰው ተጋበዘ። እስቲ አውራ አንተ አውራ ሰው አመጣና ተሰቀለው ኢየሱስ ወይ ይሄ ነው አዲስ ሰማይና ምድር የፈጠረ በውስጡ ያለውን የፈጠረ ሰው በሰራው ቅዱስ ላይ ኖረ። እናንተ እንደምትሉት እንደናንተ ተባባሪዎች አይደለም። እግዚአብሔር አምላክ ብጡዕ አምላክ ነው። ግን ደግሞ ለሱ ከሰው በጣም የናቀለም ቅርብ ነው። ይኸውላችሁ ምናምን እያለ ሰበከና ከዛ በኋላ ይሄ አምላክ በልጁ በክርስቶስ ኢየሱስ ራሱን እንዴት እንደገለጠ ሲሰብ ባባ አለ። ይሄ የተሰቀለው ይሄ ማንም አቅመ ቢስ ሆኖ እዛ ላይ አንጠልጥለው ሮማን ገናቀው ገንፎ የሰጠው አንተ ይህንን አይለኛ ምትለው የማይረባ ስብከትን ይዘት ይትጠቀል አሳብቱት። የተወሰኑ መርቶላችሁ ነበሩ። ብዙዎቹ ግን በስብከቱ በጣም አኮረፉ። ምን አይነት ስብከት ነው የሚሰብከው? ይህንን ደካማ የተሰቀለ ያመጣል ዝና ነው። ትንሣኤን ሲያወራ ተበሳጩ ነው። ስለ ትንሣኤ ሲያወራ በሱ ብታምኑ ትንሣኤ ታመሰል አባረሩት። ይሄኛውን ከዛ አቴስ ከተባረረ በኋላ ሰው ስለ ትንሣኤ ተመስክነ በቃ በቃ የኢየሱስን መስቀል መስበክ ያንጫጫል ብሎ በቃ እንዳው ከዚህ በኋላ የተሰቀለውን ኢየሱስ ከመስበክ ሌላ ነገር እንደማለት ምንም ብያለሁ። ቋንጫ ነው። እስኪ ቋንጫ ነው።